የመንፈስ ቅዱስም ነው አይደለም ተመልከተው ቤዛ የሚለውን ስናመጣ ግን ለወልድ ብቻ ነው የምንሰጠው ለምንድን ነው ለወልድ ብቻ የምንሰጠው ተመልከት አዳምን ተክቶ የሰውን ስጋ ተዋህዶ ስለ አዳምና ስለ ልጆቹ በመስቀል ላይ የተሰቀለው ወልድ ነው እንጂ አብ አልተሰቀለም መንፈስ ቅዱስ አልተሰቀሉ ስለዚህ ቤዛችን ምንለው ኢየሱስ ክርስቶስ ነው ለዚህ ነው ቅድም ያልኩ ሊቀ ካህናት ሆኖ እኛን ቤዛ እኛን ተክቶ የሰውን ልጆች በሙሉ እነዚያም በሙሉ ያለፉትን ሊቀ ካህናት ተክቶ እስከ ለተምጻት ያሉትን ተክቶ ሊቀ ካህናት ሆኖ የቆመው ኢየሱስ ክርስቶስ ነው በዛ በኦሪት ሲሰው የነበሩ መስዋዕቶችን በሙሉ አሳልፎና ሽሮ ወደፊትም ሌላ መስዋዕት እንዳይሰዋ አድርጎ ብቸኛ መስዋዕት ሆኖ የቆመው ኢየሱስ ክርስቶስ ነው ስለዚህ ቤዛችን ነው ትካችን ነው ሌላ መስዋዕት የለንም ሌላ ሊቀ ካህናት የለንም ከአብና ከመንፈስ ቅዱስ ጋር ሆኖ ደግሞ እንደ ሊቀ ካህናት ራሱ ያቀረበውን እንደ መስዋዕት ሆኖ የቀረበውን ተቀብሎ መዳንን ለሰው ሁሉ ሰጠ ሁሉ መዳንን ይወርሱ ዘንድ ይልለም መዳንን እንወርሰዋለን ውርስ በዚህ በተለምዶም እኮ ውርስ አንዱ ሲሞት የምታገኘው ነው አይደለም ክርስቶስ በመሞቱ እኛ መዳንን ወረስን ከሱ ወረስ ነው ተመልከት ስለዚህ ተመልከት ቤዛ ምንለው እንኳን ሌላውን ማለት ነው እንኳን ፍጡራንን ቤዛ ብለን ልንጠራቸው እንችላለን ችግር የለው ምክንያቱም እሱ ብርሃን ተብሎ እነሱም ብርሃን ተብለዋል እኔ ያለም ብርሃን ነኝ ካለ በኋላ እናንተም ያለም ብርሃን ናችሁ ብሏቸዋል ሙሴን ራሱ መጽሐፍ ቅዱስ ቤዛ ይለዋል የሐዋርያት ሥራ ምዕራፍ 7 ላይ ነው በእኛ ላይ ፈራጅ አድርጎ ማን ሾመ ያሉትን ያን ሙሴን ይላል እግዚአብሔር በቁጥቋጦው አጠገብ በመላኩ እጅ ሹምና ቤዛ አድርጎ ላከው ይላል ስለዚህ ሙሴን መጽሐፍ ቅዱስ ቤዛ ይለዋል ሙሴን ቤዛ ይለዋል ማለት ግን የሙሴ ቤዛነት የኢየሱስ ክርስቶስ ቤዛነት ተጋሪ ነው ማለት አይደለም ቤዛ ምትክ ስለሆነ እስራኤል ከግብጽ ባርነት ካወጣቸው በኋላ እግዚአብሔርን በደሉ ጣዖት አመለኩ እግዚአብሔር ምን አለ ላጥፋቸው አንተ ለትልቅ ህዝብ እሾማለሁ አለው ሙሴ ምን አለ እነሱን ከምታጠፋ የኔን ስም ከሕይወት መጽሐፍ ደምስሰዋልና ለነሱ ሞት ምትክ ሆኖ ቀረበ ቤዛ ያሰኘው ይሄ ነው አየው ስለዚህ ክርስቶስ እግዚአብሔር ምን አለው በቃ የሙሴን ቤዛነት ተቀበለና ሳያጠፋቸው ቀረ ይሄ ቤዛ ይባላል ይሄ ማለት ግን ወደ ዘላለም ሕይወት መርቷቸዋል ማለት አይደለም ገነት አስገብቷቸዋል ማለት አይደለም ከዘላለም ኃጢአት አድኗቸዋል ማለት አይደለም ከዛ ከወቅቱ ከነበረው ስለዚህ አንድን አካል